ዛሬ ደግሞ ለምርጥ ባሎች የምትሆን ቆንጆ ምርጥ ቁርስ እናዘጋጃለን። ይሄንን ቁርስ አዘጋጅተሽ ዱዓሽን ተቀበይ። ቀላል ነው። እዚህ ጋር ለብ ያለ ውሃ ውስጥ እርሾ እና ስኳር ነው ያደረኩት፣ የሻይ ማንኪያ ማለት ነው። እሱን በደንብ አማስለነው ኩፍ እንዲልን ከነና ቆየዋለን። በመቀጠል 2 ኩባያ የሚሆን ፍርኖ ዱቄት እንዲሁም 1 የሻይ ማንኪያ ጨው፣ ፓውደሩን ዱቄት 1 ተለቅ ያለ ሾርባ ማንኪያ እንዲሁም ቤኪንግ ፓውደር አድርጌ በደንብ አዋህደውና ሩብ የሚሆን ዘይት ሩብ ኩባያ ማለት ነው። እንዲሁም የቅድሙን የእርሾ ውሃ ጨምረውና በደንብ አድርገን እሱን ሊጡ ለስለስ እስኪል ለ10 ደቂቃ በደንብ መታሸት ይፈልጋል። ልክ ሊጡ ለስለስ ሲልልን በፌስታል ጠቅልለን እናቆየዋለን ለ1 ሰዓት። እስከዛ ድረስ እዚህ ጋር 1 መካከለኛ ሽንኩርት በዘይት እጠብሰዋለሁ። በመቀጠል የተፈጨ ስጋ አስገባበትና ስጋው በደንብ ብስል እስኪልልኝ አብሬ ጠብሰዋለሁ። ስጋው እንደበሰለ እኔ እዚህ ጋር የፈረንጅ ቃሪያ ነው የተጠቀምኩት። ግዴታ አይደለም፣ ከተገኘ በጣም ቆንጆ ነው፣ ካልተገኘ ማስገባት አያስፈልግም። ወይም የተፈቀፈቀ ካሮት መጨመር እንችላለን። በመቀጠል እንግዲህ 1 የሾርባ ማንኪያ የሚሆን ሳልሳ ነው የምጨምርበት። እሱን አንድ ላይ አብሬ በደንብ አድርጌ አበስለዋለሁ። ከዛ ጨውና ቁንዶ በርበሬ ለማጣፈጥ ተጨምራለሁ። ከሙንም ማስገባት ትችላላችሁ። ልክ እንደዚህ በስሎ ውሃው መጠጥ ሲያደርግልን እናወጣውና እንዲበርድ እናቆየዋለን። እስከዛ እንደዚህ ሊጣችን ኩፍ ብሎልናል። እሱን ፓትራይ ላይ እንዲጠፈጥፋለሁ። ፓትራይ ስላረጀችና ስለምትይዝ ነው አልሙኒየም ያረኩበት ፎይሉን እንጂ ግዴታ አይደለም። በመቀጠል ስጋውንም መሀል ላይ እንደዚህ እናደርገውና ጥፍጥፍ እናደርገዋለን። ከዛ ቺዝ ነው። ቺዝ ካላችሁ በደንብ አድርጉበት። እዚህ ጋር ምን ሆንኩኝ መሰላችሁ? 2 ቦታ ነው ሊጡን ያካፈልኩት። አንዱን ከላይ ነበር መደረበው፣ ቪዲዮ አልቀረስኩትም፣ እየቀረስኩ መስሎኝ ነበር። እሱን ከላይ ደረባችሁ እንደዚህ ኩፍ የሚለውን ለማስተንፈስ በቢላው እንቆራርጠዋለን። እንቁላል ነው የቀባሁት። እዚህ ጋር ሰሊጥና ጥቁር አዝሙድ አድርጌያለሁ። ግዴታ አይደለም። ቺዝ በደንብ አድርጉበት ካላችሁ ከላይ። ኦቨን ውስጥ እንግዲህ የታችኛውን ብቻ አብርቼ በሰል እስኪል ከዛ ለማቅላት ብቻ የላኛውን አበራዋለሁ። ሲወጣ እንግዲህ ይሄንን ይመስላል። በጣም ምርጥ ነው። ለቁርስ ብትሉ ለእራት፣ ለምሳ ቀድማችሁ ላዘጋጅታችሁ ከዛ ሞቅ ማድረግ ነው። ቺዝ ደግሞ በደንብ አድርጉበት። በጣም ቆንጆ ነው። ሞዘሬላ ቺዝ ካደረጋችሁበት